የማህበሩ ስም ምንድነው? ክርስትና። የማህበሩ አባላት እነማን ናቸው? ክርስቲያኖች። የማህበሩ መስራች ማን ነው? ክርስቶስ። አሁን እዚህ ውስጥ ያለን ሰዎች መልካችን፣ ጠባያችን፣ አሻራችን፣ የፖለቲካ አመለካከታችን፣ ብሔራችን፣ ቋንቋችን፣ ቁመታችን፣ ውፍረታችን፣ ክርስቶስ ግን በዚህ ሁሉ የየትኛው ዘመን አምላክ ነው ስንል የሁሉም ዘመን አምላክ። አሁን ሀብታሙ ተብሎ የኔ ቤት ንጉሱ ተብሎ የባንክ ቤት ዘበኛ፣ መድኃኒት ተብላ ካልጋ የማትነሳ በሽተኛ ወደውስ ቆመ ራሱ ላይ የሆነ ሰው በተጣላ ነው። ቀጽ ነው ብቻ ማህበር ማለት ባጭሩ አንድነት ማለት ነው። ይሄ ማህበር ማህበረ መላእክት፣ ማህበረ ጻድቃን፣ ማህበረ ቅዱሳን፣ ማህበረ ደናግል፣ ማህበረ መነኮሳት፣ ማህበረ ካህናት እያለ ብዙ ይከፋፈላል። የዚህ ማህበር ዋናው ማህበር የዚህ ማህበሩ የማህበሩ ስም ክርስትና፣ ክርስቲያን ክርስትና ማህበሩ ክርስትና ነው። የማህበሩ አባላት ክርስቲያኖች ናቸው። የማህበሩ ሙሴ መስራች ኢየሱስ ክርስቶስ ሊቃም የማህበሩ ሙሴ ክርስቶስ ነው። እንግዲህ ክርስትና ማህበር ነው። ክርስቲያኖች የማህበሩ አባላት ናቸው። የማህበሩ ሙሴ ደግሞ ማን ነው? ክርስቶስ ነው። ይሄ እንዳይፈርስ ያደርግ ብዙ ማህበሮች ይመሰረታሉ። አሁን በአዲስ አበባ ብትመጡ ያልተመሰረተ የማህበር አይነት የለም። የሴቶች ማህበር አለ፣ የወጣቶች ማህበር አለ። በዚህ በአካል በጎደሉ አካላት ስም ሁሉ ማህበር አለ። የአይነ ስውራን ማህበር አለ፣ መስማት የተሳናቸው ማህበር አለ። ማሰብ የተሳናቸው የለም። ግን እስካሁን ድረስ ብዙ ማሰብ የተሳናቸው ማህበር አላቋቋሙም። እስካሁን ብዙ ስለሆነ እንዴት ይቻላል ተብሎ ነው እንግዲህ 120 ሚሊዮን ኢትዮጵያ አብዛኛው ማሰብ የተሳናው አይነት ስለሆነ እንግዲህ ማህበር የሚቋቋም መሰብሰቢያ ቦታ አይበቃም። ስለዚህ ማሰብ የተሳናቸው ማህበር የላቸውም። እስካሁን ማየት የተሳናቸው ማህበር፣ መስማት የተሳናቸው ማህበር፣ የፖለቲካ ማህበራት አሉ። ዓለማዊ ማህበር ማሳካት የሚፈልገውን አጀንዳ ይዞ ይነሳና አጀንዳው ቢሳካም ባይሳካም ይበተናል። ካሳካ ራሱን ማህበሩ ራሱን ጨርሶ ይበተናል። ወይ ካልተሳካ ማህበሩን የመሰረቱ ሰው በጥቅም በገንዘብ በምን ይለያዩና አይታቸው ኢትዮጵያ ውስጥ አንድ የፖለቲካ ግንባር መስርተው መጨረሻ የተጣሉ ናቃለ። አንድ የቴሌቪዥን ጣቢያ ተመካክረው አቋቁመው የቴሌቪዥን ጣቢያ እንዳንቢባ ተቆራርጦ ወደ 15 አይነት ይሆናል። ይሄኛው ማህበር ግን ቅድም እንዳልኳችሁ የማህበሩ ስም ምንድነው? ክርስትና። የማህበሩ አባላት እነማን ናቸው? ክርስቲያኖች። የማህበሩ መስራች ማን ነው? ክርስቶስ። ክርስቲያን የሚለው ወርቅ ስም ከወርቃማው ክርስቶስ ከሚለው የተፈለቀቀ ነው። ክርስቶስ ይላል ሊቁ። ክርስቶስ ለኛ 3 ነገር ሰጥቶናል አለ። የመጀመሪያ አካሉን ሰጥቶናል አለ። ብሉኝ ጠጡኝ ብሎ በዓለም ላይ ራሱ ግብዣ ራሱ ጋባዥ ነው የቀረበ ክርስቶስ ብቻ ነው። ብሉልኝ ማለት የቻለ ሁለቱንም ማለት ነው። ብሉልኝ አለ። አሁን ዳቦውን ይሄን አሁን የበላነውን ዳቦ አዝሪቱን አትክልቱን እጽዋቱን ፈጥሮ ምን በሉልኝ አለ? ንገሩኝ። ብሉልኝ አለ። ራሱን ቆርሶ እንደገና ደግሞ ምን አለ? ብሉኝ አለ። ብሉልኝም ማለት የሚችል እግዚአብሔር ብቻ ነው። እናንተ ብሉልኝ ማለት ትችላላችሁ አይደል? ወጡን ሰርታችሁ እንጀራውን ጋግራችሁ ጠብቅ እያላችሁ አፈርሰውን በማርያም በስላሴ እያላችሁ ምንድነው የምትሉት? ብሉኝ ነው የምትሉት? ምንድነው የምትሉት? ብሉኝ ማለት ትችላላችሁ? ትችላላችሁ? አትችሉም። እንደኛም አናደርገውም። እኛም አልበላችሁም፣ እናንተም አታደርጉም። ክርስቶስ ግን ሁለቱንም አለ። በመጀመሪያ ብሉልኝ ብሎ ፍጥረታትን ፈጠረ። በጉ፣ ፍየሉ፣ ላሙ፣ ወተቱ ማን የፈጠረው? ምን ብሎ ቀራንዮ ላይ ደግሞ ስጋውን ቆርሶ ደሙን አፍስቶ ደግሞ ምን አለ? ብሉኝ አለ። ሁለቱንም ማድረግ የቻለው እግዚአብሔር ነው። ይሄ እግዚአብሔር ታዲያ ለኛ አንድ አካሉን ሰጥቶናል። የመጀመሪያው ስጦታ ለዓለም እግዚአብሔር 2 ነገር ነው የሰጠው አሉ አባቶቻችን። የመጀመሪያ ዓለምን ፈጥሮ የሱ የሆነውን ሰጠ። መጨረሻ ግን ይሄ ስጦታ ነፍሳቸውን እንዳላረፈ ህሊናችን እንዳላረካ ከመንቀሽቀሽ ከመቃበዝ እንዳላተረፈን ስላወቀ መጨረሻ ላይ ማንን ሰጠ? ራሱን ሰጠ። ሁለተኛ ስሙን ሰጠ። ከስሙ አካፈለ። ክርስቶስ ተብሎ እኛ ምን እንድንባል ፈቀደ? ክርስቲያን እንድንባል። የወርቅ ፍልቃቄ ይባላል። ታውቃላችሁ? አንድ ቆንጆ ሰው የወርቅ ፍልቃቄ ትመስላለች ማለት ነው። ውስጧ ሙጫም ቆንጆ ነው ማለት ነው። ስሙ እንደው አውራ አይሄድም እንጂ ነገሩ አውራ አይሄድም። እኛ ስም ታውቁታላችሁ። ሀብታሙ የሚባል የኔ ቢጤ አለ እኮ አይደል? አሁን ሀብታሙ ተብሎ የኔ ቢጤ ንጉሱ ተብሎ የባንክ ቤት ዘበኛ፣ መድኃኒት ተብላ ካልጋ የማትነሳ በሽተኛ
ወይዘሮ ፀሐይ ተብሎ ጥቁር ሴት የሚመጣ ያንን ጊዜ ስሞቹና እንትኖች ዮሐንስ ብሎ ጫትቃ ነው፣ ጳውሎስ ብሎ ጠጣጭ ድራግ የሚጠቀ እኔ እንደው ባለፈው ያልኩ ነበር ዮሐንስ ተብለ ከምትቀም ከበደ ተብለቃል ብያለሁ። ጳውሎስ ተብሎ ጠጭ ከሚሆን ገልብጣቸው ሙቃቸው ብለን ጠጣሱ ቢያስም እንኳን ነፃ ውጣን እና ክርስቶስ መጀመሪያ አካሉን ሰጠ፣ ቀጥሎ ስሙን ሰጠ። ከወርቃማ ስሙ የተፈለቀቀን ወርቅ ሰዎች ነን። ቀላል ሰዎች አሉ። መጀመሪያ ክርስቲያን ተብለን የተጠራ ነው በሐዋርያት ሥራ እየሰማችሁ በሐዋርያት ሥራ ምዕራፍ 10 ቁጥር 27 ላይ በመጀመሪያ ጊዜ በአንጾኪያ በሚባለው ቦታ አርዲት ተማሪዎች የተሰበሰቡት ክርስቲያን ለመጀመሪያ ጊዜ ክርስቲያን ተብሎ ተጠሩ። ከዛን ጊዜ ጀምሮ ስማችን ምንድነው? ክርስቲያን። አምላካችን ማን ነው? ክርስቶስ። ማህበራችን ምን ይባላል? ክርስትና። የማህበሩ ዳቦ ምን ይባላል? የክርስቶስ ሥጋ። የማህበሩ መጠጥ ምን ይባላል? የክርስቶስ ደም። የማህበሩ መሰብሰቢያ አዳራሽ የት ነው? መንግስተ ሰማያት። የማህበሩ ሙሴ ማን ነው? ኢየሱስ ክርስቶስ። ይሄ ነው ትልቁ ማህበር ይሄ ነው። ለዚህ ነው ሁለቱም ሶስትም ሆናችሁ ብትሰበሰቡ አለና ጌታ ምን አደርጋለሁ አለ? በመካከላችሁ እገኛለሁ አለ። በስም የምትላ ባለፈው ነግሬያችኋለሁ። በስሜ ነው እንጂ ምነው ለምሳሌ 1 ሚሊዮን ሰዎች ጫን ለመቃም ቢሰበሰቡ መካከል አይገኝም። እግዚአብሔር እንደ ስቴዲየም በቲፎዞ እንደ ፓርላማ በድምጽ ብቻ የሚያምን አምላክ በጥራት ነው የሚያምነው እና እንግዲህ የማህበር መስራቹ ክርስቶስ ነው ማለት ነው። እኛ አሁን ማህበረ ክርስቲያን አንድ ሆን ከቋንቋና ከነገድ ዘዋን እስራኤላውያን ማለት ነው። ከቋንቋና ከነገድ ተዋጀን የመጣን አሁን እዚህ ውስጥ ያለን ሰዎች መልካችን፣ ጠባያችን፣ አሻራችን፣ የፖለቲካ አመለካከታችን፣ ብሔራችን፣ ቋንቋችን፣ ቁመታችን፣ ውፍረታችን፣ ክብደታችን የተለያየ ነው። ይሄን ሁሉ ግን አንድ አድርጎ ምን የሚባል ማህበር አለን? እኛ ክርስትና የሚባል ማህበር አለ። ምክንያቱም የክርስትናው ማህበር የማህበሩ ሊቀመንበር ማን ነው ብለናል? ክርስቶስ ነው አይደል? ክርስቶስ የማንም አምላክ ክርስቶስ የዛ ዘመን አምላክ የሚባል አይደለም። አሁን አንዳንድ ጊዜ ዓለማዊ ልቦለድ ጽሑፎች ስናነብ የኢትዮጵያ ስነ ጽሑፍ በ4 በ5 ተከፍሏል። ሰዎች እስከ ጣሊያን ጊዜ የነበረው ይሉና ከጣሊያን እስከ ደርግ፣ ከደርግ እስከ ኢህአዴግ፣ ከኢህአዴግ እስከ ተወሰነ ጊዜ አሁን ደግሞ ያለ ስነ ጽሑፍ አለ። በየዘመኑ የነ ሐዲስ ዓለማየሁ ዘመን፣ የነ በዓሉ ግርማ ዘመን እንደገና ደግሞ አሁን የመጡ ይሄን እንዳለ ጌታ ዘመን ይባላል። ያ እንደው ሌላ ቦታ እናወራዋለን፣ አይመለከተንም። ግን በየዘመኑ የየዘመኑ መንፈስ አለ፣ የየዘመኑ ስልጣኔ አለ። አሁን የዛሬ 50 60 ዓመት ሶሻሊዝም በል መንፈስ ነበር አለ። በቃ እግዚአብሔር አያስፈልግም ዋናው ስራ ነው የሚል በእነ ሌኒን አማካኝነት የመነጨ ከአውሮፓ ከሶቪየት ህብረት መንጭቶ ምስራቅ አውሮፓ አጠቃላይ ከምዕራቡ ዓለም ውጭ መላውን ዓለም ያጥለቀለቀ ሶሻሊዝም ባል ነበር። አሁን ዛሬ ሶሻሊዝም የት አባቱ እንደገባ እንኳን እኛ መስራቾች አሉ እልም ተሞጣ። ከዛ በኋላ ደግሞ የኢንዱስትሪ አብዮት የሚባል ነበር። ደግሞ እንደገና የፈረንሳይ እንግሊዝ የኢንዱስትሪ አብዮት የሚባል ከ18ኛው መቶ ወደ ኋላ ይስባል። እሱ ከ18ኛው ክፍል ጀምሮ ደግሞ የኢንዱስትሪ አብዮት መጣ። ይሄ መሬቱ ብዙ ምርት እንዲሰጥ፣ ላሞቹ ብዙ ወተት እንዲሰጡ፣ ይሄ ሳይንስና በቴክኖሎጂ ታግዞ ኑሮን ማሻሻል ያ ዘመን ደግሞ አከተመና አሁን እኛ ያለንበት ዘመን አይቲ ነው የሚባለው የመረጃ ዘመን። አሁን በአሁኑ ዘመን አንድ አውሮፕላን ፋብሪካ ከሚኖር አንድ ትንጥ የመረጃ ማሰራጫ ብትኖር ይበልጣል ይባላል። የመረጃ ዘመን ነው። ክርስቶስ ግን በዚህ ሁሉ የየትኛው ዘመን አምላክ ነው ስንል የሁሉም ዘመን አምላክ። የአብርሃምና የይስሐቅ የያዕቆብ አምላክ ማን ነው? እግዚአብሔር። እዚህ ሰፈር ያለው አብርሃም ደግሞ አምላኩ ማን ነው? እግዚአብሔር። የአዳም አምላክ እግዚአብሔር ነው። የእሸቱም አምላክ እግዚአብሔር ነው። እግዚአብሔር የየትኛውም ዘመን አምላክ አይደለም። የየትኛውም ትውልድ አምላክ አይደለም። የየትኛውም ቦታ አምላክ የዘወትር አምላክ ነው። እግዚአብሔር ትናንትና ነበረ፣ ዛሬ ያለ፣ ነገስ ይኖራል ነው በቃ። ስለዚህ እግዚአብሔር የትም ስለሚኖር ቅድም እንዳልኳችሁ ማህበሩ የትም ይኖራል፣ መስራቹ አይሞትም ማለት ነው። እንደገና ደግሞ ይሄ ማህበር ከዓለማውያን ማህበር ቅድም ነግሬያችሁ፣ ዓለማውያን ማህበሮች ግዳጃቸውን ሲጨርሱ ምን ይሆናሉ? ይፈርሳሉ፣ አባላቱም ይበተናሉ። ታውቃላችሁ። ይሄኛው ማህበር አይበተንም። ለምን? መስራቹ ማን ስለሆነ? እግዚአብሔር ስለሆነ፣ ኢየሱስ ክርስቶስ ስለሆነ። ለእመቤታችን ሰጥተነው የዘመርነው አንድ መዝሙር አለ። እንተ ታስታውሳለህ? ወበሰማይ ስሯ በምድር ጫፏ ማለት የት ነው? በሰማይ። ክርስትና
የተመሰረተው እንደው ሰው የማይጠረጥረው ቦታ በበረት በማይጠረጥረው ቦታ በመስቀል ቦታ በናቀው ቦታ ተመስርቶ ግን ክርስትና መጨረሻው የት ነው? መንግስተ ሰማያት። በበረት ተወለደ ያለው ክርስቶስ ያረገው ግን በበረት በኩል አይደለም። በእንስሳት ታጅቦ አላረገም። እየበረደው ራቁቱን የተወለደው ኢየሱስ ክርስቶስ ሲያርግ ግን በደመና ተከቦ ነው ያረገው። ዛሬ በሰማይ በክብር ቦታ ነው ያለው። ስለዚህ የማህበሩ ሊቀ መንበር ክርስቶስ ከምድር እስከ ሰማይ ከነፍስ እስከ ስጋ ከረቂቁ እስከ ግዙፉ ከማይታየው እስከሚታየው ከሙታን እስከ ሕያዋን ድረስ አስተዳዳሪና ገዥ ስለሆነ ይሄ ማህበር አይቋረጥም ማለት ነው። እየሰማችሁ ነው? አይቋረጥም። ዘላቂ ማህበር ነው። ማህበር አይፈርስም፣ አይበተንም። ምክንያቱም ቅድም እንዳልኩት የማህበሩ መስራች ሙቶ የተነሳ ተነስቶ ያደረገ የማህበሩ አባል የማህበሩ ሊቀመንበር አልፋ ኦሜጋ ነው። ዳህራዊ ቀዳማዊ ፊተኛና ኋለኛ ነው። እንደውም ለሐዋርያት ሐዋርያትን ከትንሣኤ በኋላ ሲያናግራቸው እነሆ የምድርና የሰማይ ስልጣን ተሰጠኝ አለና ቀጥሎ ምንድን ያለው? እስከ ዓለም ፍጻሜ ከማን ጋር ነኝ አለ? ከእናንተ ጋር ነኝ። አፄ ኃይለ ሥላሴ ይህን ማለት ይችላሉ? አይችሉም፣ ዛሬ የሉ። አቶ መለስ ይህን ማለት ይችላሉ? አይችሉም፣ ዛሬ የሉ። ዶክተር አብይ ይህን ማለት ይችላሉ? አይችሉም፣ ነገ ይኖሩ። የአሜሪካ ፕሬዝዳንቶች እግዚአብሔር በዙፋኑ እያለ 47 የአሜሪካ ፕሬዝዳንቶች ተሹመው ተሻሩ። የኢትዮጵያ ነገስታት ወድቀው ተነሱ። የእኛ ንጉስ ግን ሞቶ የተነሳ ተነስቶ ያረገ አርጎ መልሶ የሚመጣ እዚህ ማህበር እና ማህበሩ እንደ ቀላል ነገር እንዳታዩ እና እህቶች ወንድሞች በርቱ። ጠብቁ። ደግሞ ቀሪ ንብረታችን ማለት እግዚአብሔር ነው አይደለም? ሀገር አቋርጣችሁ ወንዝ ተሻግራችሁ መጣችሁ። ሴኩሪቲ ቅድም እኔ ጋር ፎቶ የተነሳው አለ እዚህ ማነው ስሙ? አለማየሁ። በስመ አብ ደስ እንደው አጠገቡ ሲቆም ራሱ ላይ የሆነ ሰው በተጣላ ነው። ባንጋልጣ ብሮቶ ሰማታው ምንድን ነው በተጣላ የሆነ ሰው አንዳንድ ጊዜ ሳታስቡት ጠበኛ ይሆናል። ግን በብዛት የሚገርማቸው እንደ አይነት ጡንቻ ያላቸው ሰዎች የተረጋጉ ናቸው። የኔ ቢጤ አቅም ያነሰው ነው ምን ይባላል መሰላችሁ? ከመጠን በላይ የሚለባብሱ ሰዎች ውስጣቸውን የሚበርዳቸው ናቸው ይባላል። ሳይጎል አሁን በብዛት መስታወት ፊት ተገትራ 2 ሰዓት ካጠፋች አንድ ሴት ውስጧ አፍንጫሽ እኮ አያምርም እያለ እያሰቃያል። ፀጉርሽ እኮ አያምር እያለ ሰው ከመጠን በላይ ኮስሞቲክሳም ከሆነ ውስጡ ችግር አለ፣ ጭንቀት አለ ማለት ነው። እንደ አላምርም እንዴ ካላስር ጊዜ አንድ ሰው አታምርም የሚል ውስጡ የሚጨቀጭቀው መንፈስ አለ። ሳይጎል ጽፎታ አለማን የጻፉና እንደነሱ አይነት ሰዎች ትዕግስት ባይዛቸው ኖሮ ምን ሊፈጠር እንደሚችል እግዚአብሔር እኛም እናውቃለን። ግን በጡንቻቸው ልክ ምን አላቸው? ትዕግስት አላቸው። በዚህ ልክ ለመታችሁ ደግሞ እግዚአብሔር ስታገለግሉት ደግሞ እግዚአብሔር ደስ ይለዋል። በርቱ፣ ጠንክሩ። ተስፋችሁ ሃይማኖታችሁ ነው። ተስፋችሁ ክርስቶሳችሁ ነው። ተስፋችሁ ክርስቲያናችሁ ክርስትናችሁ፣ ተስፋችሁ ቤተክርስቲያናችሁ ነው። የትም ብትሄዱ ጓዟን ጠቅላ ተሰዳ የምትመጣ ታቦቷን ይዛ ጽላቷን ይዛ ስጋ ወደሙን ይዛ የተከተለቻችሁ ማናት? ቤተክርስቲያናችሁ ነው እውነቱን ለመናገር። ስለዚህ እችን ታላቅ ጥንታዊት ክርስቶሳዊት ኦሪታዊት ወንጌላዊት ሐዋርያዊት ክርስቶሳዊት ከምንም በላይ ደግሞ ኢትዮጵያዊት ቤተክርስቲያን የኢትዮጵያን ሕዝብ እገሌ ከገሌ ሳትል አጣብራ አዋህዳ አስማምታ በባህሉ በትውፊቱ እንዳያፍር እንዲኮራ እኔ የሚል ትውልድ እንዲፈጠር ያደረገ ቤተክርስቲያን ናትና ማህበራችሁን ይጠብቅላችሁ እግዚአብሔር። በርቱ፣ ጠንክሩ። ሌላ ደግሞ የሞተው ወንድማችን አለ፣ የዚህ ማህበር አባል ነው። ይሄ ማህበር በምድር ተጀምሮ የት ነው የሚቀጥለው? በሰማይ ይቀጥላል አይቀጥልም? ስለዚህ እዚህ አንድ የማህበሩ አባል እዚህ ሲሞት በሰማይ ያለው ሁለተኛው ማህበር ገብቷል ማለት ነው። ምክንያቱም የማህበሩ ሊቀመንበር ማለት ነው ብያችኋል። አቤት ኢየሱስ ሞተ። እስቲ ከኔ ጋር አብሮ ሞተና ቀጥሎ ምን ሆነ? ተገነዘ። ተገነዘና ተቀበረ። ተቀበረና ተነሳ። ተነሳና አረገ። ይሄ የኔና የእናንተም ጠባይ ነው። ይገርማችኋል። እኛ እንሞትና እንገነዛለን፣ እንገነዝና እንቀበራለን። እንቀበርና ምን እንሆናለን? እንነሳለን። እንዳትፈሩ፣ አይዟችሁ። እግዚአብሔር የሰጠን አይደል? እንቀበርና ምን እንሆናለን? ስለዚህ የማህበር በሰማይ ይቀጥላል አይቀጥልም? ይቀጥላል አይቀጥልም? የማህበሩ ሊቀመንበር ዛሬ የት ነው ያለው? ስለዚህ የዚህ ማህበር አባል ሞተ ማለት ወደ ሁለተኛው ማህበር ተሸጋገረ ማለት ነው። ይሄ ማመን አለባችሁ።
እንደው ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ይላል ሂጄ ቤት አዘጋጅላችኋለሁ መጥቼ ወስዳችኋለሁ እና ምን ይላል? በጣም ደስ ይላል። ከመታሃልው ምስሌየ በመንግስተ አቡየ በአባቴ መንግስት ትኖሩ ዘንድ መጥቼ ምን አደርጋችኋለሁ? እወስዳችኋለሁ። ተክለ ድንግል ወሰደ ማለት ነው። አንቺንም ይወስድሻል፣ አንተንም ይወስዳል፣ እኔንም ይወስደኛል። እዛ ስንሄድ አይናችን በርቶ የማይሰማው ጆሮ ተሰጥቶት አንደበቱ የተዘጋው አንደበት ተፈቶ አካሉ የጎደለው አካሉ ሞልቶ የዛ ማህበር አባል ይሆናል። ይሄ ማህበር ቀጣይ ስለሆነና የወንድማችንን ነፍስ ይማርልን፣ ያበርታችሁ፣ ያጠንክራችሁ። እነ መላከ ሰማያዊን እግዚአብሔር ይጠብቅላችሁ። ኦርቶዶክሳዊ ተዋሕዶ ሃይማኖታችንን ከፈተና ይጠብቅልን።